እንዴት ናችሁ? ጤና ይስጥልን ውድ ተመልካቾቻችን። አሁን የምናየው AWS አካውንት ላይ ለመክፈት ኢሜል አድሬስ ያስፈልገናል። መጀመሪያ ኢሜል አድሬስ እንደምንከፍት እናያለን። በሚቀጥሉት ቪዲዮዎች ደግሞ AWS አካውንት እንዴት እንደምንከፍት፣ ከዛ ቢትኮይን እንዴት ዲፖዚት አድርገን ከካምፓኒው ጋር እንዴት ማይኒንግ ኮንትራት አግሪመንት እንደምንፈጽም ተከታታይ ቪዲዮዎችን እንለቃለን ማለት ነው። ይከታተሉን። እናመሰግናለን። መጀመሪያ አካውንት ለመክፈት ብሮሰራችሁን ማንኛውንም አይነት ብሮሰር ከሆነ ክሮም፣ ለኔ የምጠቀመው ክሮም ስለሆነ በክሮም ትገቡና ክሮም ላይ ገብታችሁ አካውንት ለመክፈት ሳይን አፕ እናደርጋለን ማለት ነው። ሳይን አፕ ስታደርጉ መጀመሪያ የሚመጣላችሁ ስማችሁን አስገቡ ይላችኋል። ስማችሁን እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ የኛ ስም ሙከራ ከሆነ ላስት ኔም AWS ሙከራ AWS ከሆነ ዩዘር ኢሜል አድሬሳችን ሙከራ AWS 81819 ብሎ ራሱ ይሰጠናል። ካልፈለግን እታች ላይ ከሚያሳዩን የተለያየ አማራጮች ከነዚህ እዚህ ውስጥ ካሉት የተለያየ ስም መጠቀም እንችላለን ማለት ነው። ሙከራ AWS የሚለውን ለምሳሌ እኔ ይሄኛው ራሱ መረጥኩትኝ፣ ቁጥሩን ልረሳው ስለምችል ሙከራ AWS ቀጥታ የሚለውን ተጠቀምን ማለት ነው፣ ዩዘር ኔሙን ማለት ነው። ከዛ ፓስወርዱ ደግሞ አሁንም ሙከራ AWS እናድርገው። ይሄንንም ሙከራ AWS እናድርገውና ተመሳሳይ ነው እዚህ ጋር ማሙላት ያለብን። በመቀጠል ኔክስት እንላለን። ፓስወርዱ ስትሮንግ አይደለም ወይ ስትሮንግ ፓስወርድ ተጠቀም ይላል። ሙከራ AWS 1 2 3 4 5 6 7 እናድርገው። እዚህ ጋር ሙከራ AWS 1 2 3 4 5 6 7 እናድርገው። ከዛ ኔክስት እንበለው። ከዛ ተፈጠረልን ማለት ነው። በመቀጠል እዚህ ጋር ስልክ ቁጥር እናስገባለታለን። ስልክ ቁጥር የምታስገቡት እዚህኛው ላይ ነው። ከዛ ሪከቨር ይሄ ላያስፈልግ ይችላል፣ ኦፕሽናል ነው እንደምታዩት፣ ግዴታ አይደለም። የተወለዳችሁበትን ዓመተ ምህረት ቀን እናንተን ጾታ ታስገባላችሁ። በዚህ ኢሜል አድሬሳችሁን እስቲ በእኔ ስልክ ከሰራልኝ ልሞክረውና እንትን ልበልላችሁ። ፕላስ 251 ማስገባት ያስፈልጋችሁ በኢትዮጵያ የሚለው ስላለ 954 62 30 75 0954 62 30 75 እሺ። ከዛ ቀኑን 1 ላድርገው፣ ወሩንም 1 ጃንዋሪ ላድርገው፣ ዓመተ ምህረቱንም 1970 ልበለው። አሳን ኤግዛምፕል ነው፣ ምክንያቱም ከ18 ዓመት በላይ ለመኖር ስለሚገባን ግዴታ እንደዛ ግዴታም ላይሆን ይችላል 18 ዓመት፣ ግን ያው ሪስትሪክሽኖች እንዳይኖሩብን ነው። ይህንን እንዳደረግን ከዛ ምን አለ ቬሪፊኬሽን ዩር ፎን ነምበራችሁን ቬሪፋይ ማድረግ አለባችሁ ማለት ነው። እዚህ ጋር የምታነቡት ከዛ ሜሴጅ ቴክስት ሜሴጅ ይመጣላችኋል ይላል በቴክስት። ከዛ ሴንድ ትሉታላችሁ ማለት ነው። ሴንድ ስትሉት ቴክስት ይመጣላችኋል። ልክ እንደ አይነት ቴክስት ሲመጣ ይሄንን 40 57 25 የሚለውን 40 57 25 ይሄው 40 57 25 ማለት ነው። ይሄንን ኮድ ታስገቡና ቬሪፋይ ትሉታላችሁ ማለት ነው። ቬሪፋይ እንዳላችሁት አካውንት ከፍታችሁ ጨረሳችሁ ማለት ነው። ግቡና የስ አሚን ትላላችሁ፣ ትጨርሳላችሁ፣ አግሪ ታደርጋላችሁ። አካውንት ከፍታችሁ ጨረሳችሁ ማለት ነው። ጂሜል አካውንት ያው ከፍተን ጨረስን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቴንክ